አንተም እርዳ፣ ለምንድን ነው የማትረዳው ብለው የሚሉ ሰዎች ወንድሜ ብቻ እቺ ንግግር የሆነ ሰዎችን እንዳትነካ ከባድ ነው። ብቻ ማህበራዊ ህይወት ላይ ብዙ ማህበራዊ ህይወት ደመቅ ያለ ሰው የሆነ ኢሹ ሲያነሳ ብዙ ሰዎችን ይነካካል እና ለዛ እቆጠባለሁ እፈራለሁ። ለምሳሌ ስለ መዋሸት ካወራን የሚዋሽ በአካባቢ ወዳጅ የሆነ ሰው ሊኖር ይችላል። ብቻ ያስፈራል። እንዲህ ማህበራዊ ህይወቱ ሰፋ ያለ ሰው የትኛውንም ኢሹ አንስቶ ማውራት አይችልም፣ ይፈራል። እቺን ኢሹ ባነሳ እከሌ ሊያስቀይም ይችላል፣ እቺኛዋን ኢሹ ባነሳ እከሌ እሱ ይመስለው ይሆን ያነሳው ስለሱ ይመስለው ይሆን እንላለን እና ያስፈራል። በተለይ ብዙ ማህበራዊ ህይወቱ ዳጎስ ያለ ሰው የሆነ ኢሹ ለማንሳት በጣም ቆጠብ ካልሆነ አደጋ ነው። ብዙ ሰዎች ያስቀይማል። አሁን እኔ ብዙ ማንሳት ፈልገው ነገር ነበር ይኖር ነበር እና ያስፈራኛል። ብዙ ወዳጆች ብዙ በዙሪያው ብዙ ሰዎች ያሉ ሰው ትዝብቱን ባነሳ ቁጥር እንዴ ስለኔ ነው የሚያወራው የሚሉ ሰዎች ሊበዙ ይችላሉ። ለዛ ትንሽ ቆጠብ ማለት አሪፍ ነው።